የለውጥ ጉዞና የጋራ ኃላፊነቱ የሎጊያ ክፍለ ከተማ አስተዳደር አቶ ነስሪ መሐመድ ከተማችንን ለመስህብም ሆነ ለስራ ምቹ በማድረግ ረገድ አርቆ አስተዋይ የሆነ አመራርነትን እየሰጡ ይገኛሉ። ኮንቴነር የከተማው ውበት የከተማን መልክ ያበላሻል። እንደገና ደግሞ ከማህበረሰብ ጋር ተወያይተንበት ያደረግነው ጉዳይ ነው። እኛ ብቻችን በካቢኔ ደረጃ ወሰነን እንዲያለው ሳይሆን በህብረተሰብ ዘንድ ውይይት ተደረገን ከተማዋን ንጹህ አረንጓዴና ማራኪ ለማድረግ የጀመሩት የማስዋብና የተሻለ አካባቢያዊ ምህዳርን የመፍጠር ዘመቻ ፈጥረው እየተንቀሳቀሱ ይገኛሉ። የህብረተሰብ የተወጣጡ ሰዎች አንድ ላይ ሆነን ስራውን ከጀመረን 6 ቀን ይሆናል። ኮንቴነሩ ከተማ ላይ እንዲጠፋ ቢያንስ ከተማው ውበት ያላት ከተማ እንድትሆን የኮንቴነሮችን ዘመቻ ጀምረን አሁን ኦሬዲ ለመጨረስ ትንሽ ጊዜዎች እየቀሩ ነው። እንደገና ደግሞ ሁለተኛ ሰጠራ ነው። ሰጠራ ልክ እንደዛው እንደ ኮንቴነር ቤቶች በር ላይ ሰጠራና ይሄ የጫት እንትኖችና ሰጠራ እንደዚህ ተደርጎ አቶ ነስሪ መሐመድ እየመሩት ያሉት ይህ የለውጥ ስራ የከተማችንን ገጽታ በመቀየር ለነዋሪዎችም ሆነ ለጎብኚዎች መልካም ስሜት የሚፈጥር መሰረት ያለው የሚደነቅ ትልቅ ስራ ነው። ክቡር አስተዳደራችንም የቀለምና የዲም ላይት ስራ በደንብ መሰራት እንዳለባቸው ለህዝቡ አስተላልፈዋል። ሶስተኛ ደግሞ ቀለምን ደግሞ እንዲያድሱና ቀለም እንዲያረጉ ከተማው ውበት ሽራ እንድትመስል ስራ እንዲሰራ ደግሞ አቀደሳተን ቀለምን አብዛኛው ሰዎች ቀለም ስራም ጨምሮ ኦሬዲ 70% የደረሱበት ቦታ ላይ ይገኛል። ይሄ ደግሞ ከአንድ ከኔ ብቻ ከአስተዳደር የሚጠበቅ ከአመራር የሚጠንት ሳይሆን ከታች አካል እስከ ህብረተሰብ ድረስ ንቅናቄ ተፈጥሮበት መሰራት ያለበት ጉዳይ ስለሆነ ያንን ጉዳይኛ ያሰብነው ወደ ህብረተሰብ አውርደን ህብረተሰቡ ደግሞ ተራርቶናል ደግሞ አውርደን ህብረተሰቡ አብሮን እየሰራንበት እንገኛለን። ውድ የሎጊያ ነዋሪዎች ይህ ታላቅ ራዕይ እንዲሳካ የጀግናውን አስተዳደር ጥረት በመደገፍ የዜግነት ግዴታችንን እንወጣ። የቤታችንን ፊት ለፊት በማጽዳትና ቆሻሻን በአግባቡ በማስወገድ የተተከሉትን ንብረቶች በመንከባከብ የጀመርነውን ውበት ዘላቂ እናድርገው። በመጨረሻም ሎጊያ የሁላችንም ናት። በጋራ ጥረታችን ከተማችንን ለትውልድ የሚሻገር ድንቅ መናኸሪያ እናድርጋት ሲሉ የሎጊያ ክፍለ ከተማ አስተዳደር አቶ ነስሪ መሐመድ ተናግረዋል።